ሁለቱ የናሳ አስትሮኖቶች ሱኒ ዊሊያም እና በች ዊልሞር የተባሉት ባሳለፍነው የፈረንጆቹ 2024 ሰኔ ወር ላይ ነበር ኢንተርናሽናል ስፔስ ስቴሽን ወይም ISS ወደሚባለው ህዋ ላይ ወደ ተገነባው ሳተላይት የተላኩትና የደረሱት። ታሪኩ የሚጀምረው ከዚህ ነው። አሜሪካ አስትሮኖቶችን ወደ ህዋ ለመላክ በኮንትራት ስትጠቀም የነበረው ሶዩዝ የተባለውን የሩሲያ የስፔስ ትራንስፖርት ቴክኖሎጂን ነው። ታዲያ ናሳ ይህንን የኮንትራት ስምምነት ሀገር ውስጥ ባሉ የግል ድርጅቶች እንዲፈጸም ይፈልግ ነበር። ለዚህ ምክንያቱ ደግሞ ከሩሲያ ጋር በሚፈጠሩ አንዳንድ የፖለቲካ መጎራበጥና በአንድ ዙር የሚከፈለው ኢንቨስትመንት ወደ ሀገር ውስጥ ለመቀየር ታሳቢ በማድረግ ነው። በዚህ እቅዱ መሰረት ነው ታዲያ ናሳ ከቦይንግና ከስፔስ ኤክስ ማለትም ከሁለቱ ታላላቅ የአሜሪካ የግል ኩባንያዎች ጋር ስምምነት የፈጸመው። ናሳ ይህንን የኮንትራት ስምምነት ከነዚህ ሁለት ድርጅቶች ጋር የፈጸመው ታዲያ በ2014 እንደ ስፔስ ኤክስ 9 የሚሆኑ ተልእኮችን በስኬት ፈጽሟል። ማለትም አስትሮኖቶችን ከመሬት ወደ ህዋ፣ ከህዋ ደግሞ ወደ መሬት በስኬት አመላልሷል። በአንጻሩ ደግሞ ስታርላይነር የተባለው የቦይንግ ምርት የሆነው የስፔስ መንኮራኩር ልክ እንደ ስፔስ ኤክስ ቶሎ ወደ ሥራ መግባት አልቻለም። ቦይንግ የመጀመሪያ ሙከራውን በ2019 ያደረገ ሲሆን ይኸውም ሰው አልባ መንኮራኩር ነበር የላከው። ነገር ግን ይህ መንኮራኩር ኢንተርናሽናል ስፔስ ስቴሽን ወይም ISS ሳይደርስ ነዳጅ ጨረሰና ተልእኮውን ሳያሳካ ቀረ። ከዛም የተወሰኑ ችግሮቹን አስተካክሎ ቦይንግ በ2022 ድጋሜ ይህንኑ ስታርላይነር የተባለውን ሰው አልባ መንኮራኩር ወደ ኢንተርናሽናል ስፔስ ስቴሽን ላከ። ይህ የስታርላይነር መንኮራኩር ጉዞ ስኬታማ ነበር። እናም ኢንተርናሽናል ስፔስ ስቴሽን በስኬት ነበር የደረሰው። ቦይንግ ይህንን ሙከራውን በስኬት ለማጠናቀቅ የመጀመሪያ የሆነውን ክሪው ሚሽን ወይም አስትሮኖቶችን የጫነ መንኮራኩር በ2024 አመጠቀ። በዚህ ጊዜ ነበር እነዚህ አሁን ከ9 ወር ቆይታ በኋላ በስኬት የተመለሱት አስትሮኖቶች የተላኩት። ዓላማው የነበረው ቦይንግ አስትሮኖቶችን ወደ ኢንተርናሽናል ስፔስ ስቴሽን በስኬት ማድረስና መመለስ የሚችል መንኮራኩር መስራቱን ማረጋገጥ ነበር። እናም የተላኩት ሁለቱ አስትሮኖቶች በች ዊልሞር እና ሰኒ ዊሊያም የሄዱት ለ8 ቀናት የደርሶ መልስ ተልእኮ ነበር። ነገር ግን የቦይንግ ምርት የሆነው ስታርላይን መንኮራኩር ኢንተርናሽናል ስፔስ ስቴሽን ደርሶ ዶክ ለማድረግ ወይም ለመገናኘት በጣም ተቸገረ። በዚህም ሂደት ውስጥ የተወሰኑ የመንኮራኩሩ ትረስተርስ መስራት አቆሙ። እናም ሂሊየም የሚባለው መንኮራኩሩን ለማቀዝቀዝና ኤክስፕሎዥን ለመፍጠር የሚያገለግለው ጋዝ ሊክ ማድረግ ወይም መፍሰስ ጀመረ። በዚህም የተነሳ ናሳ መንኮራኩሩ ብቻውን እንዲመለስና አስትሮኖቶቹ ደግሞ ደህንነታቸው በተጠበቀ በሌላ መንኮራኩር እንዲመለሱ ወሰነ። ምናልባት እዚህ ጋር ታዲያ አስትሮኖቶቹ 9 ወራትን የት ቆዩ ወይም እንዴት ቆዩ የሚል ጥያቄ በውስጣችን ሊነሳ ይችላል። ኢንተርናሽናል ስፔስ ስቴሽን የእግር ኳስ መጫወቻ ሜዳን የሚያክል ስፋት ያለው ሲሆን የተለያዩ ክፍሎች ያሉትና ትልቁ ስፔስ ላይ የተገነባ የሙከራ ወይም የላብራቶሪ የስፔስ ማሽን ነው። ኢንተርናሽናል ስፔስ ስቴሽን ወይም ISS በምድራችን በሚገኙ በአምስቱ ትልልቅ የስፔስ ኤጀንሲዎች ማለትም ሮስኮስሞስ ራሽያ፣ ናሳ ዩናይትድ ስቴትስ፣ ESA ኢሮፒያ፣ ጃክሳ ጃፓን፣ CSA ካናዳ ትብብር በፈረንጆቹ ከ1998 ጀምሮ ነው እዛው ስፔስ ላይ ተገንብቶ የተጠናቀቀው። ከላይ እንዳነሳ ነው ሁለቱ የናሳ አስትሮኖቶች አቅደው የተጓዙት የቦይንግ ስታርላይን የጠፈር መንኮራኩር ለመፈተሽ ለ8 ቀናት ብቻ የነበረ ቢሆንም ነገር ግን መንኮራኩሩ በደረሰበት ብልሽት የተነሳ 9 ወራትን ከቆዩ በኋላ በያዝነው ሳምንት ሰኞ ዕለት በቀን 18 2025 የፍሎሪዳ ግዛት የሆነው የአትላንቲክ ውቅያኖስ ላይ በስኬት ማረፍ ችለዋል። ስፔስ ኤክስ ይህንን ተልእኮ በስኬት ያጠናቀቀው ፋልከን 9 የሚባል የስፔስ መንኮራኩር በመጠቀም ነው። በአሁኑ ሰዓትም ሱኒ ዊሊያም እና ባች ዊልሞር እና ተጨማሪ 2 የአሜሪካና የራሽያ አስትሮኖቶች በስኬት ወደ ምድራችን ተመልሰዋል። ውድ ተመልካቾች ኢንተርናሽናል ስፔስ ስቴሽንንና ስፔስ ኤክስን አስመልክቶ
በሌላ ጊዜ ሰፋ ያለ ቪዲዮዎችን የምሰራላችሁ ይሆናል። ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ የተመለከታችሁትን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎችን የሚደርሷችሁ ይሆናል። እንደተለመደው ሌሎቻችሁም ላይክ እና ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ቀጣይ በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።